ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ደግሞ በሌላ የቲክቶክ አካውንት የጠመኔው ጀግና የዕለት ተዕለት ውሎ የሚል ተከታታይ ጽሑፍ ይዤላችሁ መጥቻለሁ። ጠዋት 11 ሰዓት ላይ ገና ሌሊቱ ሳይነጋና ዓለም በእንቅልፍ ልቧ እያለች እሱ ይነቃል። ማንም ስላልተነሳ አካባቢው ቀዝቃዛና ጸጥተኛ ነው። መምህርነቱን ግን እንዲተኛ አይፈቅድለትም። የትላንቱን ደብተር አርሞ የዛሬውን የትምህርት ዕቅድ አዘጋጅቶ ሲያበቃ ያረጀችው ጫማውን አጥልቆ አስሮ ወደ ትምህርት ቤት ይገሰግሳል። ጠዋት 2 ሰዓት ተኩል ላይ ደወል ይደወላል። መምህሩ ወደ ክፍል ይገባል። ኖራውን ወይም ጠመኔውን ይይዛል። በዛች ቅጽበት ለራሱን ችግር፣ የኪሱን ባዶነትና የኑሮውን ጫና ሙሉ በሙሉ ከክፍሉ ጥሎ ይሄዳል። ፊቱ ላይ ፈገግታ ይዘራል። ምክንያቱም ከፊቱ የተቀመጡት ተማሪዎች የሀገር ተስፋዎች ናቸውና። የ45 ደቂቃዎች ሙሉ ጉልበቱን፣ እውቀቱንና ነፍሱን ለተማሪዎች ይገብራል፣ ያብራራል፣ ይጮኻል፣ ያስተምራል። ከቀኑ 6 ሰዓት ሌላው ሰራተኛ ወደ ውድ ሬስቶራንት ሲያመራ፣ መምህሩ ግን በኪሱ አቅም የምትሆን ቀለል ያለች ምሳ ለመብላት ይገደዳል። አንዳንዴም የያዛት ብር ለነገው ትራንስፖርት እንድትበቃው እያሰበ በሻይና በዳቦ ብቻ ሆዱን አታሎ ወደ ቀጣዩ ክፍል ይሮጣል። ከቀኑ 9 ሰዓት ትምህርት ክፍለ ጊዜ ያበቃል። ተማሪዎች በደስታ ወደ ቤታቸው ሲሄዱ፣ መምህሩ ግን የደከመ ትከሻውን ይዞ ወደ ገበያ ያመራል። ሽንኩርትና ዘይቱ ሰማይ ላይ ተሰቅለው ይጠብቁታል። የያዛት ጥሬ ገንዘብ ከዋጋው መናር ጋር ትጋጫለች። በሀፍረት በቁጭት አንገቱን ደፍቶ ጥቂት ሸቀጣሸቀጥ ብቻ ይዞ ወደ ተከራያ ጠባብ ክፍል ያመራል። ማታ 2 ሰዓት ጋዜጣውና ቴሌቪዥኑ ስለ ሀገር እድገትና ስለ ፖለቲካ ያወራል። መምህሩ ግን በደካማ መብራት ስር ተቀምጦ የነገ መሪዎች ፈተና ያርማል። የኖራው ትቢያ ሳምባው ላይ ቢቀመጥም ደሞዙ ኑሮውን ባያደላድልለትም ያነጸው ትውልድ ነገ ሀገር ሲመራ ማየት ትልቁ ኩራቱ ነበር። ስለዚህ መምህርነት ራስን አቅልጦ ለሌላው መብራት መሆን ነው።